እሺ አሁን ኮይን ማግኛ ተጨማሪ መንገዶችን እናያለን በብዙ መንገድ ኮይን ልናገኝ እንችላለን። ተጨማሪ መንገዶች ሁለት አሉ ፋየር ወርክ እና ላኪ ቦክስ ይባላሉ እነሱን እናያለን ማለት ነው። ኦኬ አሁን እዚህ ጋር ላኪ ቦክስ የሚባለው ነው የምናየው። እዚች ጋር ቦክስ አለች እሷ ላኪ ቦክስ ትባላለች። እቺኛዋ ደግሞ ትሬዠር ቦክስ ትባላለች። እሺ ትሬዠር ቦክስ ትባላለች። እቺኛዋ ፕላትፎርሙ ነው የሚሰጠን። ይሄ ላኪ ቦክስን ግን የሚሰጠን ባለቤቱ ነው። ባለ ላይቭ ራሷ ኢንቨስት አድርጋ ነው ይሄንን ላኪ ቦክስ የምታስቀምጠው ሁሉም ቤት አይገኝም ለዛ ነው። የኛው ግን የፕላትፎርሙ ስለሆነ ሁሉም ቤት እናገኘዋለን ማለት ነው። ስለዚህ እንደዚህ ይቺ ላኪ ቦክስ ያለችባት ቤት ወይንም ላይቭ ላይ እየገባን ላኪ ቦክስ መሰብሰብ እንችላለን። ነገር ግን መታወቅ ያለበት ነገር እንደዚህኛው ቦክስ ሁሉም ሰው አያገኝም። ላኪ ቦክስን የተወሰኑ ሰዎች ብቻ ናቸው ባለቤቱ ነው የሚወስነው። ላኪ ቦክስን ለምን ያህል ሰው ነው የሚሰጠው የሚለውን ለ10 ሰው ለ20 ሰው ለ50 ሰው ሊሆን ይችላል የሚወስነው ባለቤቱ ነው። ስለዚህ ይሄ ላኪ ቦክስ ያለበት ሁሉም ቤት አይደለም ፕላትፎርሙ ስላልሆነ ነው የሚሰጠን። ያ ሰው ኢንቨስት አድርጎ ነው ባለ ላይቭ ኢንቨስት አድርጎ ነው የምናገኘው። ስለዚህ አንዱ መንገድ ይሄ ነው ላኪ ቦክስ ይባላል። እቺኛው ደግሞ ትሬዠር ቦክስ ትባላለች ማለት ነው። ሁለተኛው ፋየር ወርክ ይባላል። ኮይን ማግኛ ሁለተኛ መንገድ ደግሞ ፋየር ወርክ ይባላል። እሱን ይሆናል ሶሪ ኦኬ ሁለተኛው መንገድ ደግሞ ፋየር ወርክ ይባላል። ፓርቲ ላይ ገብተን ወይ ላይቭ ላይ ገብተን እንደዚህ አይነት ነገር ሊመጣ ይችላል። ይሄ እቺ ነች ፋየር ወርክ ይባላል። እንደዚህ አይነት ልክ ፓርቲ ላይ ገብተን ከታች የሚመጡ ጽሁፎች አሉ አይደል ፋየር ወርክ የሚለውን ስንገባ ልክ ስንነካው ምን ያመጣል ሌላ ፓርቲ ላይ ይወስደናል። ቶታሊ አሁን ካለንበት ላይቭ ወይንም ፓርቲ ወስዶ ሌላ ቦታ ያስገባናል። ሌላ ቦታ እንገባለን ግን የተወሰነ ኮይን ይሰጠናል እንደ መጠኑ ነው። ፋየር ወርክ ልክ እንዳልኳችሁ የላይቭ ባለቤት ወይንም የዛ ፓርቲ ባለቤት ነው ኢንቨስት አድርጎ የሚሰጠን እንጂ ፕላትፎርም ራሱ የሚሰጠን ስላልሆነ ሁሉም ቤት አናገኘውም። ያላቸው ቤቶች ፓርቲዎች እየገባን ቼክ እያደረግን ይሄን ስንነካው ሌላ ፓርቲ ላይ ወስዶ ይከተናል። ኮይን ደግሞ የተወሰነ ይሰጠናል። ያ ሰው ምን ያህል መድበዋል ነው ምን ያህል ሰው ይውሰድ ምን ያህል ይድረስ ተብሎ እንደተመደበው ሰውየው ወይንም ባለ ፓርቲው ባለ ላይፉ እንደመደበው ይደርሰናል ማለት ነው። ስለዚህ በእነኚህ በሁለት መንገዶች ቼክ እያደረግን ያላቸው ፓርቲዎች ቤት እየገባን በዚህ መንገድም ተጨማሪ ኮይኖችን ማግኘት እንችላለን ማለት ነው።